ከመሬት 1440 ጫማ ከፍታ ያለው የእንቅልፍ የለሿ ከተማ የኒውዮርክ ታዋቂው ህንፃ የሆነው ኢምፓየር ስቴት ቢልዲንግ ጫፍ ላይ ቆመው ወንዱ ታገቢኛለሽ ብሎ ሲጠይቃት ሴቷ ደግሞ አገባለሁ ብላ በደስታ ስታቅፈው የታየው ክስተት ምንድነው? እነማን ናቸውስ? የት ነው የተወለዱት? እንዴትስ ተገናኙ? የሚለውን ሰሞኑን ሶሻል ሚዲያ ላይ ያጥለቀለቁትን ሶሻል ሚዲያውን የተቆጣጠሩትን የእብደት ፍቅርን ለዓለም ያሳዩትን ኢቫን ቤርኩስ እና ኤንጀላ ኒኮላስ ስለተባሉ ሁለት የእብደት ፍቅር ታሪክ ባለቤቶች አስቃኛችኋለሁ። አብራችሁን ቆዩ። ሩፍናን አንቺን ነው በሚለው ሙዚቃው ላይ እብዱን ፍቅር ነው ምፈልገው ብሎ ሲዘፍን እብዱን ፍቅር ምን አይነት ይሆን ብዬ ጠይቅ ነበር። አሁን ግን ሶሻል ሚዲያ ላይ ያጥለቀለቀውን የኢቫን ቤርኩስ እና የአንጀላ ኒኮላስን ቪዲዮዎች ካየው በኋላ እብዱን ፍቅር ምን እንደሆነ አውቄያለሁ። ለእናንተም ላሳውቃችሁ። ታገቢኛለሽ እንዲህ ብሎ የጠየቀው ወንዱ ኢቫን ቤርኩስ ይባላል። ዩክሬናዊ ነው። እሱ የተለያዩ ትልልቅ ህንፃዎችን ያለ ሴፍቲ ቤልት እየወጣ ወይም ያለ ደህንነት ገመድ እየወጣ ፎቶዎችን ቪዲዮዎችን እየተነሳ ሶሻል ሚዲያ ላይ የሚለቅ ታዋቂ ሰው ነው። እሷም ኤንጀላ ኒኮላ ትባላለች። ኤንጀላ ኒኮላውም በተመሳሳይ ራሽያ የተወለደች ሴት ስትሆን እሷም በተመሳሳይ ያለምንም ፍርሃት ያለ ደህንነት ቀበቶ ትልልቅ ህንፃዎችን በመውጣት ጀብዱም ምትሰራ ሴት ናት እና ሁለቱም ሶሻል ሚዲያ ላይ በሚለቁት ፎቶና ቪዲዮዎች እርስ በራስ መመለካከት ይጀምራሉ። እሷም የሱን እሱም ደግሞ የሷን ያያሉ። እናም ሶሻል ሚዲያ ላይ ቴክስት ተጻጽፈው በሶሻል ሚዲያ ይተዋወቁና ለምን አብረን ተገናኝተን ፎቶዎችን ቪዲዮዎችን ጀብዶችን ማንሰራም ይባባላሉ። በመቀጠልም ተገናኝተው ቪዲዮዎችን ፎቶዎችን መስራት ይጀምራሉ። በድንገት ግን ነገሮች ከጓደኝነት ወይም ከሶሻል ሚዲያ ትውውቅ አልፎ ወደ ፍቅር ይቀየራል። እናም ይህ የፍቅር ጉዟቸው ወደ ተለያዩ ዓለማት ላይ እየሄዱ ለምሳሌ ዱባይ እስከ ሆንግ ኮንግ እስከ ቻይና እየሄዱ ህንፃዎች ጫፍ ላይ በመውጣት ፍቅራቸውን ለዓለም በሶሻል ሚዲያ ማሳየት ይጀምራሉ። ኢቫን ቤርኩስ እና ኤንጀላ ኒኮላው ይህንን ጀብዳቸውን ማለትም ከዱባይ እስከ ሆንግ ኮንግ ከሆንግ ኮንግ እስከ ቻይና ያሉትን ትልልቅ ህንፃዎችን ያለ ምንም ደህንነት ቀበቶ ለሁለት ወጥተው ፍቅራቸውን ለዓለም ማሳየታቸውን ያየው ኔትፍሊክስም ስለ ፍቅራችሁና ስለዚህ ጀብዳችሁ ዶክመንተሪ ልስራላችሁ ብሎ ጠይቋቸው እነሱም ተቀብለው በ2024 ላይ ስካይዎከርስ ላቭ ስቶሪ የተባለ ታላቅ ዶክመንተሪም ተሰርቶላቸዋል። እናም ከዱባይ እስከ ሆንግ ኮንግ ከሆንግ ኮንግ እስከ ቻይና ያሉ ታላላቅ ሰማይ ጠቀስ ህንፃዎችን ያለምንም ቤልት ያለምንም ደህንነት ገመድ ወጥተው ሲያሳዩ ኔትፍሊክስ ሰርቶላቸው ለዓለም ይህንን ዶክመንተሪ ለቆ ነበር። ነገር ግን ኢቫን ቤርኩስ እና ኤንጀላ ኒኮላው ግን አልበቃቸውም። እናም በዕለተ ሮብ ጁላይ 1 2026 ላይ ሌላ ታላቅ ጀብድን ለመስራት ወደ ኒውዮርክ ሲሪ ይሄዳሉ። ይቺ እንቅልፍ የለሽ የተባለች ከተማ አንድ ታዋቂ ህንፃ አላት፣ ኢምፓየር ስቴት ቢልዲንግ። ያ ቢልዲንግ የተለያዩ ፊልሞች ላይ አይታችሁት ሊሆን ይችላል። በጣም ሰማይ ጠቀስና ከመሬት 1440 ጫማ ከፍታ ያለው ሲሆን እንኳን ወጥቶ ወደ ታች ለማየት ከታች ሆኖ ወደ ላይ ለማየት ራሱ በጣም አዳጋች ነው። እናም በጁላይ 1 በዕለተ ሮብ 2026 ላይ ኢቫን ቤርኩስ እና ኤንጀላ ኒኮላው ግን ጀብድን ይሰራሉ። ይህ ጀብድ ምንድን ነው? የኢምፓየር ስቴት ቢልዲንግ ጫፍ ማማው ላይ ይወጡና ሁለቱም ማክስ አድርገዋል። ምንም አይነት ሴፍቲ ቤልት ወይም የመከላከያ ገመድ ሳይኖራቸው ጫፉ ላይ ቆመው በኒውዮርክ ሲቲ መታየት ይጀምራሉ። ፖሊሶችም የተለያዩ ሰዎችም ከታች ሆነው በግርምት ያያቸዋል። በተለያዩ የኒውዮርክ ወይም የአሜሪካ ድረገጾችና የቴሌቪዥን ጣቢያዎች ላይ በቀጥታ መተላለፍ ይጀምራሉ። እንዲህ የሚል ጽሑፍ ይዘው ጫፍ ላይ ቆመው ይታያሉ። ጽሑፉም የሚለውን ላንብብላችሁ። ዌን the power of love beats the love of power the world knows ፒስ የሚል ጽሑፍ ይዘው በኢምፓየር ስቴት ቢልዲንግ ጫፍ ላይ ታይተዋል። ምን ለማለት ፈልገው እንደሆነ ልንገራችሁ። ሰዎች ስልጣንን ከመውደዳቸው ይልቅ ፍቅርን ሲያስቀድሙ በዓለም ሰላም ይኖራል የሚል ትርጓሜ አለው። ለማለት የፈለጉትም ስልጣን መውደድን ትተን ለፍቅር ብንገዛ ዓለም ሰላም ትሆናለች ለማለት ነው። እናም ይህንን ታላቅ ባነር ይዘው በኢምፓየር ስቴት ቢልዲንግ ጫፍ ላይ ታይተው
ዓለም ላይ ትልልቅ ተመልካች ያላቸው ሚዲያዎች ይህንን በቀጥታ ሲያስተላልፉ ነበር። እናም ፖሊሶች እንዲወርዱ ይነግሯቸዋል። ከታችም ብዙ ሰዎች ቆመው ሲቀርጿቸውም ነበረ። ነገር ግን ኢቫን ቤርኩስ እና ኤንጀላ ኒኮላው ግን አንድ ታላቅ ታሪክ ይሰራሉ። ኤንጀላ ምንም የምታውቀው ነገር የለም። ነገር ግን በድንገት ኢቫን ወደ ኤንጀላ ዞር ይልና አንድ እግሩን በርከክ ያደርጋል። ዓለም ሁሉ እነሱን እያየ ይገኛል። ድፍን አሜሪካ ያቺ እንቅልፍ የለሽም ማንንም አያይም የተባለላት ኒውዮርክም ቁጭ ብላ ኢቫን ቤርኩስ እና የኤንጀላ ኒኮላውን ታሪክ ማየት ጀምራለች። እና ኢቫንም ወደ ኤንጀላ ተንበርክኮ እንዲህ ይላታል፣ ታገብኛለሽ ወይ የሚል ጥያቄ ያቀርብላታል። ድፍን አሜሪካ ቁጭ ብሎ ሲያየው የነበረው የተለያዩ ትልልቅ ጣቢያዎች በቀጥታ ሲያስተላልፉ የነበረውን ይህን ክስተት ዓለም ቁጭ ብላ ታይ ነበር። ያቺ እንቅልፍ የለሽ የተባለችው ኒውዮርክ ከተማ ቁማ የኢቫንና የአንጀላን ታሪክ ሲያዩ ነበረ። ሲዘግቡትም የነበረው ይህ ነገር ተቃውሞ ነው፣ ግን ማንን እንደሚቃወሙ አናቀም ብሎ ነበረ። በድንገት ግን ኢቫን ቤርኩስ ነገሩን ሁሉ ቀየረው። ኤንጀላ ፊት ተንበርክኩ ታገብኛለሽ ወይ ብሎ ጠየቀ። ዓለም ዝም አለች። የሚዘግቡትም ሰዎች ዝም አሉ። ግን ኤንጀላ ተናገረች። ቤርኩስን እንደምታገባው በቀጥታ ነገራው ታቅፈዋለች። እናም ይህን በቀጥታ ሲያስተላልፉ የነበሩ የአሜሪካ ትልልቅ ጣቢያዎችም ኢንጌጅ ተደረገች ወይም የጋብቻ ጥያቄ ተደረገ፣ እሷም ተቀበለችው ብለው በታላቅ ጩኸት ጋዜጠኞች ዘገቡ። የሚገርም ክስተት እና እዛው ኤንጀላ ኒኮላው እና ኢቫን ቤርኩስ ቀለበት አሰሩ፣ ለጋብቻም ተጫጩ። እናም እዛው ላይ ቀለበቷን ፎቶ አንስታ ኢንስታግራም ላይም ፖስት ታረጋለች። ዓለምም ይደነቃል። የሚገርም የእብደት ፍቅርም ብሎ ዓለም ይዘግባል ጀመረ። እዛው ህንፃ ላይ ያሉ ዓለም ኢቫን ቤርኩስ እና ኤንጀላ ኒኮላውን አውቆ ጨርሷል። የሷንም የቀለበት ፕሮግራሟንም ዓለም ሁሉ በቀጥታ ስርጭት አይቷል። የአሜሪካ ትልልቅ ጣቢያዎችም ስለሷ ዘግበው ጨርሰዋል። እናም ከዛ ህንፃ ላይ ሲወርዱ የኒውዮርክ ሲሪ ፖሊሶችም ይዘዋቸው ወደ ፖሊስ ጣቢያ ይገባሉ፣ ይታሰራሉ። ኢቫን ቤርኩስ እና ኤንጀላ ኒኮላው ጀብድ ሰርተው ዓለም ላይ ታይቶ የማይታወቅ የእብደት ፍቅርን ለዓለም አሳይተው ወደ እስር ቤት ይገባሉ። አንድ ቀን ከቆዩ በኋላ ፍርድ ቤትም ይቀርባሉ። የኒውዮርክ ሲቲ ፍርድ ቤት ከቀረቡ በኋላ ኢቫን ቤርኩስ እና ኤንጀላ ኒኮላው ያላቸውን መረጃ ካቀረቡ በኋላ ፍርድ ቤቱም ግራ ቀኙን ተመልክቶ የኢቫን ቤርኩስ እና የኤንጀላ ኒኮላውን ፍቅር በመመልከት ሁለቱንም ከእስር ቤት ለቋቸው ነፃ ናችሁ ብለዋቸዋል። እናም ከእስር ቤት ሲወጡ የተለያዩ ጋዜጠኞች በር ላይ ቆመው ሲጠይቋቸው ነበረ። ተጋብታችኋል? ሰርጋችሁ መቼ ነው የሚሆነው? ሲሉ ኢቫንም እንዲህ ብሎ ተናገረ። አሁን እርግጠኛ የምንሆንበት ነገር የለም፣ ብቻ ግን አፈቅራታለሁ፣ ከሷ ጋር መሆንም እፈልጋለሁ ብሎ ሲናገርም ተሰምቷል። ዓለም ላይም በደንብ ታውቀዋል። ነገሮችም ተቀይረዋል። ኢቫን ቤርኩስና ኤንጀላ ኒኮላው በነፃ ተለቀው በፎቶና በቪዲዮ ሲሳሳሙም ታይተዋል። እናም የኢቫን ቤርኩስና የኤንጀላ ኒኮላውን ታሪክ ያቀረብኩላችሁ ከህንፃው ላይ ወጥተው የለቀቁት ጽሑፍ ስለገዛኝ ነው። ጽሑፉም የሚለው when the power of love beats the love of power the world knows peace የሚለው ጽሑፍ በጣም ስለገዛኝና ለፍቅራቸው ወይም የተለያዩ ትልቅ ነገሮችን ለማሳየት የሄዱበት ጥግ ስላስደሰተኝ ነው። ማለት የፈለጉትም ሰዎች ስልጣንን ከመውደድ ይልቅ ፍቅርን ቢያስቀድሙ ዓለም ሰላም ትሆን ነበር የሚለውን ነገር ለማስተላለፍ ይህን ሁሉ ጥግ ሄደዋል። ጀብድም አሳይተውናል። እኔን ገዝተውኛል። እናንተንስ? እናንተም ከስልጣን ይልቅ ፍቅርን አስቀድሙ እያልኩት የኢቫን ቤርኩስና የኤንጀላ ኒኮላውን ታሪክ አስኩዬ ኢቲ የሚለው ዩቲዩብ ቻናል አቅርቦላችኋል። ሰብስክራይብ አድርጉ። ጨረስኩ። አመሰግናለሁ።